ማንም ቢጠላን ማን ይወደናል? እግዚአብሔር ይወደናል። ሺህ ጊዜ ብንበድለው ሺህ ጊዜ የሚምረን አምላክ ትተነው ሄደን በስሜት ያስቀየምነው የተናገርነው አይ አንተ አትወደኝም እኔማ የእንጀራ ልጅ ነኝ ብለን ያማረረውን አምላክ ስሜታችን ረገብ ሲል ጌታ ያር አንተ ማን አለኝ ብለን ስንመጣ አባሮን ያውቅ። ብዙዎች በማይሆን ነገር እኮ ዝነኛ ሆነው እናቱን ሲያኮራ ለአባቱ የሆነ ነገር ሲገዛ አሳይተውናል። እነሱም አያፍሩም፣ እነሱም አይራሩም ለሌላ ሰው። የማንን ልብ እንደሚሰብር ስለማይገባቸው አዎ ለእናትህ እኮ ጥሩ ነገር አድርግላት፣ ግን ለምን ለሰው ታሳያለህ? ስራቶ ቤት ውስጥ የእናቱን ሽሮ እየበላ ያለው ወጣት ምን ይሰማዋል ብለህ አታስብም ወይ? እዚህ ውስጥም ካላችሁ ይህን የምትሰሙ ሰዎች ካላችሁ ባይሆን ደግሞ አትጓጉለት ለዚህ ዓለም ንብረት። ምክንያቱም እኮ ተናግሯል፣ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል አይደል? ዓለምን ሁሉ ቢያተርፍ ማለት ምን ማለት ነው? ዓለምን ሁሉ ያተረፈ ንጉሥ እኮ ጻፈልን ንጉሥ ሰለሞን። ደስታን ፈተንኩት አለ። ደስታ በሚገኝበት በሁሉ ቦታ ዞረ። ያልገዛው ያላደረገው ነገር የለም። ኃጢአት ሳይቀር ደስተኛ ሊያደርጉ የሚችሉ ነገሮችን አደረገ። ግን እሱም እንዳሉ ታውቃላችሁ፣ ሁሉ ከንቱ የከንቱ ከንቱ አሉ የተባሉ ብዙ ሰዎች እኮ ወድቀዋል። ብዙ ሰዎች ሄዳችሁ የንስሐ አባቶቻችሁን አማክሩ፣ ሄዳችሁ ካህናትን ጠይቁ፣ ሄዳችሁ ሳይኮሎጂስቶችን ሄዳችሁ ቴራፒስቶችን ሄዳችሁ ጠይቁ። በብዙ ሚሊዮን የሚቆጠር መኪና እየነዳ መጥቶ ሰላም የለኝም ብሎ ነው የሚያማክራችሁ። እየሰማችሁ ነው? እኛ ያለንን ሰላም እኮ እነሱ የላቸው። ሰው እግዚአብሔር እስካለው ድረስ ምንም የለኝም ማለት አይችልም። ሰው እግዚአብሔር እስከወደደው ድረስ በሰው በመጣላቱ ሊከፋ አይገባም። ለምን? እግዚአብሔር ያለው ሁሉ ስላለ እግዚአብሔር አለልኝ እንደማለት፣ ማንም ቢጣላኝ እግዚአብሔር ይወደኛል እንደማለት ትልቅ ተስፋ የሚሰጥ ነገር የለም። አታስታውሱም? ቅዱስ ዮሴፍን በ11ዱም ወንድሞቹ የሚጠላው አስቡት። በገዛ ወንድማችሁ በገዛ ቤተሰባችሁ መጠላት። ቤቱ ስትገቡ ምነው ባልገባ ምነው ባልመጣ አይነት ፊት እያያችሁ ስትኖሩ። ቅዱስ ዮሴፍ ግን የተረጋጋ ሰው ነበር። በጣም በፍቅር ነበር የሚያናግራቸው። ያየውን ህልም እንኳን እየሄደ በጣም በደስታ ይነግራቸው ነበር። እነሱ ግን ጥላቻቸው ይጨምር ነበር። ጥላቻቸው ይጨምር ነበር። ገና ከሩቅ ሲያዩት በጣም ርቦት በጣም ተጠምቶ ለነሱ የተላከውን ስንቅ ከሚበላ ብሎ ታምኖላቸው ስለሚወዳቸው ለወንድሞቹ ለዛው ለሚጠሉት ወንድሞቹ መንገድ ጠፍቶት ተንከራቶ ሲያገኛቸው ወንድሞቼን አገኘው ረቧቸው ነበር ሊበሉ ነው በእኔ ምክንያት ብሎ ሲደሰት፣ እነሱ ግን ከሩቅ ሆነው ሊገሉት ይማከሩ ነበር። አንድ አባት ሲናገር ይሄ መንገድ ፍቅር ወደ ጥላቻ ያደረገው ጉዞ ነው ይላሉ። ፍቅር ወዴት ያደረገው? እነሱ ሊገሉት እያሰቡ እሱ ሊያበላቸው ወደ እነሱ ይሄድ ነበር። የገዛ ወንድማችን ደም እጃችን ላይ ከሚፈስ ብለው ልብሱን ገፈው ወደ ጉድጓድ ጣሉት። አስቡት፣ እንደዛ የራበው ስለነሱ ብሎ ያልበላው ዮሴፍ ጉድጓድ ውስጥ ተኝቶ በጨለማ ውስጥ፣ እነሱ ግን አርደው እየተሳሳቁ ይበሉ ነበር። ያንን ድምጻቸውን ይሰማ ነበር። ዮሴፍን ታሪክ እንግዲህ አልጨርስላችሁም፣ ታውቁታላችሁ። መጨረሻ ላይ እነሱን የመበቀል አቅም እንኳን አግኝቶ ስለ ናፍቆታቸው ተሸሽጎ ሲያለቅስ ታዩታላችሁ። ናፍቀውት እንደዚህ ያደረጉት ወንድሞቹ። ይህን ሁሉ ጥንካሬ ያገኘው ለምን ይመስላችኋል? መጽሐፍ ቅዱስ አስቀድሞ መጀመሪያው ምዕራፍ ላይ ምን ብሎ እንደሚናገር ታውቃላችሁ? አባቱ ያዕቆብም እስራኤልም ልጁን ዮሴፍን ከልጆች ሁሉ አብልጦ ይወደው ነበር። ከማን አብልጦ? ምን ይለው ነበር? እየሰማችሁ ነው? አብልጦ ይወደው ነበረ። ስለዚህ አባቱ ይወደዋል። ያዕቆብ ከልጆቹ ሁሉ አብልጦ ይወደዋል። ለሌሎቹ ከሚያደርገው ነገር የተለየ በላይ ለዮሴፍ ያደርግለታል። ለዮሴፍ ግድ የሚሰጠው የወንድሞቹ ፍቅር አይደለም፣ የአባቱ ፍቅር ነው። አባቱ ስለሚወደው ወንድሞቹ ቢጠሉት ምንም አይመስለውም። ማንም ቢጠላን ማን ይወደናል? እግዚአብሔር ይወደናል። ሺህ ጊዜ ብንበድለው ሺህ ጊዜ የሚምረን አምላክ ትተነው ሄደን በስሜት ያስቀየምነው የተናገርነው አይ አንተ አትወደኝም እኔማ የእንጀራ ልጅ ነኝ ብለን ያማረረውን አምላክ ስሜታችን ረገብ ሲል ጌታ ያር አንተ ማን አለኝ ብለን ስንመጣ አባሮን ያውቅ። ዛሬ እዚህ ቤተክርስቲያን ስገቡ ደጅ ላይ ምንም እንዳላረገ ሰው አይንን በጨዋጥ በመጣ አይደል ብሏቸዋል አላለም። ሰው እኮ ቢምር ከሁለት ጊዜ አያልፍ። በሶስተኛው በአራተኛው ወይ በሰባተኛው እንደው ታግሶ ቢምረን እንኳን በየደቂቃው ያስታውሰናል የሰራነው ስህተት። ላስታውስህ እንዲህ ቅርብ ይሄ እኮ ነው ያደረግከውን የረሳሁልህ እንዳይመስልህ የሚል ሰው ነው ያለው። ታውቃላችሁ። እግዚአብሔር ግን ታማኝ ነው።
ለዚህ አንድ ጊዜ ፍቅሩ የሞቀ ፍቅሩ ለሚቀዘቅዘው የሰው ልጅ ብለን የሚወደንን ዘወትር አይኑን ከኛ ላይ የማያነሳውን እግዚአብሔር ረስተን እንጨነቃለን፣ እናዝናለን። ሰው የለኝም እንላለን። ከሰው በላይ ግን እግዚአብሔር አለልን። ከሰው በላይ ቅዱሳን መላእክት አሉልን። ከሰው በላይ ስጦታ አድርጎ የሰጠን እመቤታችን አለችልን። እነሱን አይንሳን እግዚአብሔር። እነሱን ከፊታችን ዞር አያርግብን። ቅዱሳን ባይኖሩ እንዴት እንሆን ነበር? ቅድስት አርሴማ ባትኖር እንዴት እንሆን ነበር? እንዴት እንሆን ነበር? ቢገባን እንዴት አብረውን እንዳሉ ቢጠብቁን እንዴት የታመኑ እንደሆኑ ቢገባችሁ። አንድ ጊዜ እግዚአብሔር ከስንት አደጋ እነዚህ ቅዱሳን እንደጠበቁን ብታውቁ አንድ ጊዜም ቢሆን የብቸኝነት ስሜት አይሰማችሁም ነበር። ስለዚህ ሰው እህት ወንድም የለኝም እያለ ሊያዝን አይገባም። እንደ እህት እንደ ወንድም ቅዱሳት መላእክት አሉልንና ራሱ እግዚአብሔር አለልን እንደ ጓደኛ። የመጨረሻው ሰው ርስት ጉልት የለኝም ብሎ ሊያዝን አይገባም። ሰው ሀብት ንብረት የለኝም ብሎ ሊያዝን አይገባም። እንደ ሀብት እንደ ርስት እንደ ጉልት እግዚአብሔር የሰጠን መንግስተ ሰማያት አለችልን። ስለማይገባን እኮ ነው አሁን ያለን ነገር የሚያልፍ አይመስለንም። ብዙዎቻችን እኮ አሁን እየኖርን ያለነውን ህይወት አሁን በእጃችን የያዝነውን ስልክ ልጅ እያለን እኮ ተመኝተን እናውቃለን። አሁን የለበስነውን ልብስ ተመኝተን እናውቃለን፣ ስናገኘው ቀሎብን እንጂ። በእርግጠኝነት ብዙዎቻችን የጸለይንበትን ህይወት ነው የምንኖረው ሌላ ስለምንፈልግ እንጂ ፍላጎታችን ምኞታችን ስለማይበቃ የምኞታችን መቃብር የሚደረስበት አይደለም። ሰጠን አሁንም እንለምነዋለን፣ ሰጠን እንለምነዋለን፣ የገሌን አይነት እንለዋለን። እግዚአብሔር እንደ ጎረቤት ልጅ የሚያወዳደር ይመስል ለአንዱ ሰጥቶ ለአንዱ እምቢል ይመስል ፍትሃዊ ለምን አትሆንም ብለን እናማራለን። ዛሬ ሶሻል ሚዲያ ላይ የምናየውን ነገር እያየን ብዙዎቻችን ራሳችን ታመናል፣ ራሳችንን ወቅሰናል፣ ራሳችንን ጠልተናል። አይተነዋል። ብዙዎች በማይሆን ነገር እኮ ዝነኛ ሆነው እናቱን ሲያኮራ ለአባቱ የሆነ ነገር ሲገዛ አሳይተውናል። እነሱም አያፍሩም፣ እነሱም አይራሩም ለሌላ ሰው። የማንን ልብ እንደሚሰብር ስለማይገባቸው። አዎ ለእናትህ እኮ ጥሩ ነገር አድርግላት፣ ግን ለምን ለሰው ታሳያለህ? ስራቶ ቤት ውስጥ የእናቱን ሽሮ እየበላ ያለው ወጣት ምን ይሰማዋል ብለህ አታስብም ወይ? እዚህ ውስጥም ካላችሁ ይሄን የምትሰሙ ሰዎች ካላችሁ፣ ኮንተንት ክሬተሮች ካላችሁ ስሙ ይሄንን። ማንም ሰው ሀዘኑን አያሳየህም። ማንም ሰው ስብራቱን አያሳየህም። ማንም ሰው ሲያለቅስ ቪዲዮ ቀርጾ አይልክልህም፣ አይፖስቶም። ማንም ሰው የሚያስጠላውን የቆሸሸውን ልብስ ፎቶ ተነስቶ ማንም ሰው ፖስት አያደርገውም። እመኑ። ዛሬ አብረን እንዋል ብለው በጣም ጥሩ ውሎ የሚያሳያችሁ ሰዎች እመኑ፣ ወይ በአመት አንዴ ወይ በወር አንዴ የሚውሉት ውሎ ነው። እንዳይመስላችሁ፣ እንዳትሸወዱ ወጣቶች። የእነሱን ህይወት እያየ ከራስ ጋር እያወዳደርክ አትሰበር። ገና በ20 ምናምን ዓመቱ በኪና እኮ ገዛ ብለህ አትሰበር። እግዚአብሔር ላንተ ቀን አለው። ምናልባትም አያስፈልግ ይሆናል እሱ ቆርቆሮ፣ ምናልባት መጥፊያም ሊሆን ይችላል። እግዚአብሔር ከምንም ነገር በላይ ማንም በልቡ አስቧት የማያውቅ ማንም በአይኑ አይቶት ጆሮ አይሰማውን ቦታ ያዘጋጅቶልሃል። ሄደ ለዘላለም ደስተኛ የምትሆንበት ማንም ስለፈለገ የማይገባባት ዋጋ የምታስከፍል የደም ዋጋ የምታስከፍል ቤት አዘጋጅቶልሃል። እግዚአብሔር አዘጋጅቶልሻል። ምስጥ በሚበላው አፈር በሚበላው ንብረት ብላችሁ ራሳችሁን ትጎዳላችሁ። ራሳችሁን ከእግዚአብሔር ስለምን ታረቃላችሁ? ይሄ ነገር ካልተገዛልኝ ብለህ እናት አባትህን ለምን ታስጨንቃል? ለምን ራሳችሁን ታጠፋላችሁ? እንደዚህ ሆኖ ከመኖርማ መሞት ነው ብለህ ለምን ራስን ትገላለህ? ቢሆን እግዚአብሔር ያደርግልሃል። ቀን አለው፣ አንተም ጠብቅ። ባይሆን ደግሞ አትጓጉለት ለዚህ ዓለም ንብረት። ምክንያቱም እኮ ተናግሯል፣ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል አይደል? ዓለምን ሁሉ ቢያተርፍ ማለት ምን ማለት ነው? ዓለምን ሁሉ ያተረፈ ንጉስ እኮ ጻፈልን። ንጉስ ሰለሞን ደስታን ፈተንኩት አለ። ደስታ በሚገኝበት በሁሉ ቦታ ዞረ። ያልገዛው ያላደረገው ነገር የለም። ኃጢአት ሳይቀር ደስተኛ ሊያደርጉ የሚችሉ ነገሮችን አደረገ። ግን እሱም እንዳሉ ታውቃላችሁ፣ ሁሉ ከንቱ የከንቱ ከንቱ ነፋስ እንደመከተል ነው አለ። ምን እንደመከተል? ነፋስ እንደመከተል ነው። አንድ ጓደኛዬ ሲከፋኝም ደስ ይለኝም መጽሐፈ መክብብን አነባለሁ አለ። ምን ነው ስለው ሁሉ ከንቱ እንደሆነ ስለሚነግረኝ። የዚህ ዓለም ደስታ ከንቱ ነው፣ የዚህ ዓለም ሐዘንም ከንቱ ነው። ከንቱ ነው። ብዙዎቻችን የምንመኘው ህይወት አለ ወደፊት፣ ምናልባት ግን ማንኖርበት። የምንመኘው ነገ አለ፣ ግን ምናልባት ማንገኝበት። በትንሽ በትንታ ለምን ሞተው ትንሽ ነገር ለሚገለን
ትንሽ ነገር ከመንገድ ለሚያስቀረን ነገር እግዚአብሔር እናጣበታለን። ሀብት ንብረት ፍለጋ፣ ገንዘብ ፍለጋ እግዚአብሔርን ያልተው የለም። ብዙ ሰው እኮ ንስሐ ገባ ሲባል የማይገባው ስራውን ላለመተው ነው። ስራው ውስጥ ኃጢአት ስላለ ምን እበላለሁ፣ ምን እጠጣለሁ፣ እንጀራዬ ነው፣ እሺ ምን ላድርግ ይላል። እንጀራ እኮ እግዚአብሔር ነው። ስለሰራህ ስለለፋህ አይደለም የምትኖረው። ጎበዝ ስለሆንክ አይደለም አሁን እየበላህ እየጠጣህ ቤት ኪራይ እየከፈልክ ልጆችህን እያሳደግክ የምትኖሪው ጎበዝ ስለሆንሽ እንዳይመስልሽ፣ እግዚአብሔር ቸር ስለሆነ። ስለዚህ ከኃጢአት ውስጥ አልወጣም ምክንያቱም እንጀራዬ ነው የሚል ሰው አለ። የዘላለም እንጀራ የሆነውን ክርስቶስ ትተህ አንዴ በልተህ ኋላ ለሚርብህ እንጀራ ብለህ እግዚአብሔርን ትተዋለህ። ያን ጊዜ ትሰበራለህ። እመኑኝ ዓለም አታላይ ናት በጣም አሳዳ እድሜያችን ጨርሳ የምንፈልገውን ነገር ከሰጠችን በኋላ ነው ትተወናለች፣ ትከዳናለች። ምንም ቃል እንደሌለ አሉ የተባሉ ብዙ ሰዎች እኮ ወድቀዋል። ብዙ ሰዎች ሄዳችሁ የንስሐ አባቶቻችሁን አማክሩ፣ ሄዳችሁ ካህናትን ጠይቁ፣ ሄዳችሁ ሳይኮሎጂስቶችን ሄዳችሁ ቴራፒስቶችን ሄዳችሁ ጠይቁ። በብዙ ሚሊዮን የሚቆጠር መኪና እየነዳ መጥቶ ሰላም የለኝም ብሎ ነው የሚያማክሯቸው። እየሰማችሁ ነው? እኛ ያለንን ሰላም እኮ እነሱ የላቸው። አንተ ያለህን እንቅልፍ እነሱ የላቸውም። ከንቱ ስለሆነ ምንም ስለማይጠቅም። ስለዚህ ሀብት ንብረት የለኝም ብለህ አትዘን። ተስፋ አድርጋት ያቺን መንግስተ ሰማያት፣ መራብ የሌለባትን ማዘን የሌለባት ያን ራሱን ኢየሱስ ክርስቶስን ተስፋ አድርገው። መንግስተ ሰማያት በመካከላችሁ ናት ተብሏል እኮ። እሱም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሱ እንድናገኝ እግዚአብሔር ይርዳን። ስለዚህ አትዘን። በዚህ በእናት አባት ሞት አትዘን። እህት ወንድም በማጣት ጓደኛ በመጣት አትዘኑ። ከምንም ነገር በላይ ምንም የለኝም ብላችሁ አትዘኑ። እግዚአብሔር ማንም በነፃ ሊያገኛት የማይችላትን መንግስተ ሰማያት ሄዶ አዘጋጅቶልናል። እንወርሳታለን እሷን። ኑ እናንተ የአባቴ ብሩካን፣ ይህች ዓለም ያላታለለቻችሁ ጊዜያዊ የሚጠፋው እንደ እንፋሎት ታይቶ የሚጠፋት ይህች ዓለም ያላታለለቻችሁ እናንተ ብፁዓን ኑ እንባላለን። ያንን ቃል ለመስማት እግዚአብሔር ያግዘን።